مرحبا يا حلوين زهرين በጣም የሚጣፍጥ የሚያቃጥል ኖድልስ ነው የሰራሁላችሁ። ሁሉ ያህል ጀማል ያቀስ ማሪ ያልበላሽው ብላፈ ጣፈጠሽ? በጣም ነው የሚጣፍጠው፣ በጣም ነው የሚያቃጥለው። የመቃጠል አላማ ካላችሁ ይሄንን ስሩ። እኔ ምን አደከመኝ በዚህ በሹካ አልበላም። ሹካ ፈልጌ ያጣችኝ ያገኘሁት። መርሐባ ያ ሄልዊን። ዛሬ የሆነ ሱፐርማርኬት ሄጄ ድንገት የኮሪያ ኑድልስ ላይ ልክ እንዳየው ታማረኝ። በቃ ዛሬ መስራት አለብኝ ብዬ ወሰንኩና ይዤ መጣ ወደ ቤት። ያ ጋይስ በጣም የሚያቃጥል የሚለበልብ የሚጣፍጥ የኢንዶሚ አሰራር ነው ማሳያችሁ። ይሄ ሶሻል ሚዲያ ላይ ኮሪያዎቹ ምናምን ቻይናዎቹ ሲበሉት የምናየው ኢንዶሚ ያለ አይደል? ልክ እንደዛ ነው። የሌለ ነው የሚያቃጥለው ያ ጋይስ። እና የመቃጠል አላማው ከሌላችሁ ወይ ደግሞ የህፃናት እንዳትሰሩት። እኔ ራሱ ለመጀመሪያ ጊዜ ነው ስበላው። ከዚህ በፊት እንደውም ይወዳለው በላለው፣ ግን ይሄንን ሰርጀውም በልጀውም ቀምሼውም አላቅም። እሙህም እኔ በአታክልት ነበር የሰራሁትኝ፣ ያው ትንሽ እንዲያምርና ደግሞ ጣዕሙ እንዲቀየር ማለት ነው። እንዴት እንደተሰራሁት ላሳያችሁ። በመጀመሪያ ኑድልሱ ይሄ ነው። እኔ ትንሽ አታክልት አደርግበታለሁ ብያችኋለሁ። እዚህ ጋር እኔ የተጠቀምኩት ቀይ፣ ቢጫ፣ አረንጓዴ ቃሪያዎቹን የማያቃጥሉትን እና የባሮ ሽንኩርት፣ ሳልሳ፣ ካሮትም ተጠቅሜያለሁ እና በቆሎ የተቀቀለ በቆሎ ነበረኝ፣ እሱንም አድርጌበታለሁ። እኔ እዚህ ጋር ለየብቻ ነው የምሰራው። እናንተ አንድ ላይ አድርጋችሁ መስራት ትችላላችሁ፣ ወይም አቁላልታችሁ ምናምን ኢንዶሚውን ማድረግም ትችላላችሁ። እኔ ግን ለብቻው ነበር መቀቀል የፈለግኩት። አልሰባበርኩትም፣ ረጃጅም እንዲሆን የፈለግኩት። አንደኛ ቪዲዮ ላይ የማየውን በቃ ቁጭ እንደዛ ለመስራት፣ ሁለተኛ ደግሞ ሲታይ የሚያምረው ረጃጅም ሲሆን ነው እንጂ እኔ ኑድልስ ረጅም አልወድም። ውሃችን ፈላ፣ ኢንዶሚውን አደረግኩት። እሱ እስከሚደርስልኝ ድረስ ስጎውን ወይም ከላይ የማደርግበትን አታክልቱን ልሰራ ወሰንኩኝ። ትንሽ ዘይት ከራሴ አደረግኩኝ፣ ማለት የራሱ ዘይት ስላለው ብዙ ጊዜ ከኛ ዘይት አናረግም፣ ግን ለማቁላላት ያክል ዘይት አደረግኩኝ። የባሮ ሽንኩርቱን 2 ቦታ የከተፍኩት። ነጩን አቁላላሁት፣ ይሄ ነጩ ፓርት ነው። አረንጓዴው ፓርት ደግሞ አላቁላላውም፣ ጭራሽ ከላይ ጥሬውን ነው የማደርገው። ከዛ ትንጥዬ በጣም ትንጥዬ ነጭ ሽንኩርት አደረግኩበትኝ። ከዛ ወዲያውኑ ካሮቱን ነው ያደረግኩት። እሱም ብዙ መብሰል የለበትም በነገራችን ላይ። ሁሉም ይምኪን የወሰደው 1 ደቂቃ ራሱ አይወስድም። ትንሽ ለብ ነው የምታደርጉት፣ በጣም መብሰል የለበትም። ከዛ 1 ማንኪያ ሳልሳ ኤክስትራ እንዲቀላ ተኸየለው። እናንተ አስባችሁታል? ከቀዩ ላይ ቀይ ማለት ነው። ሳልሳ ካረክም በኋላ እሱ ስጎ ትንሽ እስከሚቁላላ ድረስ ኢንዶሚው በሰለ። አጠነፈፍኩት። በጣም መቡካት የለበትም። ልክ እንደዚህ ነው የሚሆን ያለበት። ከዛ ቅመማ ቅመሞቹን ደግሞ በሳህን መገልበጥ ጀመርኩኝ። ኖርማል ኢንዶሚ ስንገዛ ያለው ቅመም ነው፣ ቃሪያ፣ ጨው ምናምን፣ ይሄ ቅመማቸው እና ዘይታ። ይሄ ግን 4 ነው ምናምን ቅመም ነው ያለው። እኔ ምን እንደሆነ ማወቅ አልቻልኩም። ቀመስኩት፣ አየሁት፣ አፈጠጥኩበት፣ አልታወቀኝም። ግን የተቆላ ይሄ እንደ ክሬም የሆነ ቀይ ሽንኩርት ይመስለኛል። እሙህም ምን አደከማችሁ፣ ሁሉንም በሳህን ገለበጥኩኝና ስጎው ላይ አደርገዋለሁ ማለት ነው። በመጀመሪያ ግን ሶያ ሶስ አደርግበታለሁ። ለምን ሶያ ሶስ አደርጋለሁ? አሁንም በደንብ እንዲቀላ ስለምፈልግና ደግሞ እኔ ኖርማሊ ኢንዶሚ ስሰራ ዳይመንድ ሶያ ሶስ አደርግበታለሁ። ቅመሱት፣ አድርጉ፣ በጣም ነው የሚጣፍጠው። ቅመሙ ብዙ ነው ያ ጋይስማ። እኔ እንዴት ከኢንዶሚ የሁሉ ቅመም ይወጣዋል አላቅም። ብቻ ምን አደከማችሁ አደረኩኝና ስጎውን አደረቀብኝ። ከዛ ውሃ ኤክስትራ አደረኩበት፣ ታቁላላልኝ። ልክ እንደዚህ እንደምታዩት ኢንዶሚውን አጠንፍፌዋለሁ ብያችኋለሁኝ። አሁን ላይ እናንተ አታክልቱን ማድረግ ትችላላችሁ፣ ቃሪያዎቹን ምናምን። እኔ ግን መጀመሪያ ኢንዶሚውን አድርጌ ኢንዶሚውን እዚህ ጋር ካረኩ በኋላ ነው አታክልቱን ማረገው። ሲጀመር ኢንዶሚውን ካረኩ በኋላ ወዲያው ነው እሳቱን ማጠፋው። አታክልቶቹ እንዲበስሉም ጣዕማቸው እንዲጠፋም ምናምን አልፈልግም። አንዳንድ ሰው አይወድም። ስለዚህ ኢንዶሚውን ከማረጋችሁ በፊት አታክልቱን አድርጋችሁ እንትን ማለት ትንሽ ለብ እንዲል እሳት እንዲነካው ማድረግ ትችላላችሁ። እንደኔ ግን አታክልቱ ምንም አይነት ሙቀት ባይነካው ለብ አታረጉት ባይነኝ። አንደኛ ኩርሽም ምናምን ይላል፣ ሁለተኛ ደግሞ በቃ ምንም ፋይዳውን እንትን አይልም። እሙህም ያጋይስ ይሄን እንጨት እኔ መስራት በዚህ አልችልም፣ መብላትም አልችልም። ግን ረጅም ሾካ ጥቼ ነው፣ ለዛ ነው መፈላሰፍባችሁ። ሳስበው የኮሪያ ኢንዶሚ በጣም የሚያቃጥለው ወይ ቅመሙ ላይ ነው ወይ ደግሞ ዘይቱ ላይ ነው። ያጋይስ ዘይቱ
በጣም ቀይ ነው። እስኪ የሆነ ምን አለው ልቅመሰው ብዬ እንደዚሁ እንዲሁ በምላሴ ቀመስ አድርገው ትንሊ ላይ ነበረ። በጣም ነው የሚያቃጥለው እና ብቻውን እንዳትቀምሱት። ያው እናንተ አትቀምሱትም፣ ለነገሩ ጤነኛ ናቸው። እሙህም ከላይ ያደረግኩት እሱንም ይህንን እንደውም መቼ እንደሰራሁት ብነግራችሁ የሌለ ማፍጠሪያ ሰዓት ላይ ጾመን ወለን አሁን ልንበላ ነው። ሹፉሊ ሀልጀማል ያጋይስ፣ ሹፉሊ ሀልጀማል። ብስሚላ ማሻአላ። ከለሩ ሁለ ነገሩን በጣም ተመችቶኛል። ጣዕሙን በኋላ አላህ ይፍረደው እንጂ የተለያየ ሳህን ያረኩበት ምክንያት እሷ ዶሮ አትበላም ጾመኛ ስለሆነች። እኔ ግን ዶሮ ስለምፈልግ ከላይ ዶሮ ስላደረኩበት ነው ለየብቻ ያደረኩት። በነገራችን ላይ እሷ ምንም አንድ ላይ ነው የምናፈጥረው። እኔ ኢትዮጵያ እስከ 9 ሰዓት ሲጾም ነው የማውቀው። እሷ ግን ነው እስከ መቅሪብ ድረስ ነው የምትጾመው። ሱና ነው ምናምን ትለኛለች። እኔ ግን አላቅም ገና አሁን ስሰማ። እሙህም ያህልዌን መጨረሻ ላይ የቀረውን ዘይት ደግሞ አደረግኩበት። ፍረዱ። ከዛ የባሮ ሽንኩርት ነበረኝ ከላይ ያደረግኩት። እንደዚህ ጥሬውን ስለምወደው ነው እኔ። እናንተ ካልወደዳችሁ ከኖርማሉ ሽንኩርት ጋር ለብለብ ማድረግ ትችላላችሁ። ከዛ ከላይ ሰሊጥ፣ የሰሊጥ ምናምን ይሄ ነጩ ማለት ነው፣ ምንም ያልተቆላውን አደረግኩት። የራሴ ላይ ዶሮ አረኩኝ፣ የሷ ላይ አላደረግኩም። ከዛ ደግሞ ምንድን ኤክስትራ ሶስ። ይሄ ሶስ ብዙም አያቃጥልም፣ ያው ትንሽ እንደ ኮምጠጥ ያደርገዋል እንጂ አያቃጥልም። بس خلاص هذا أكل. شوفوا لي هالجمال، شوفوا لي هالجمال. بسم الله ما شاء الله تبارك الرحمن። በጣም ነው የሚጣፍጠው፣ በጣም ነው የሚያቃጥለው። የመቃጠል አላማ ካላችሁ ይሄንን ስሩ። ጓደኛዬ በኋላ ነው መብላው ብላ አስቀምጠዋለች። ትብላው አትብላው ፈጣሪ ነው የሚያውቀው። እኔ ግን በጣም አቃጥሎኝ በጣም ወድጄ በልቼዋለሁ። እና ሞክሩት፣ ስሩት፣ ትወዱታላችሁ ነው የምላችሁ። ሌላው ደግሞ መጨረሻ ላይ ፖስት ባረኩት ቪዲዮ አንቺ ምግብ እየሰራሽ ትሸጫለሽ እና ከስተመር ሰዎችን ለማስረከብም ለመሸጥ የት እናገኛለን የምትሉ ልጆች በጣም ብዙ ጊዜ ደጋግሜ ነግሬያችኋለሁ። ግን እንዲህ በምን አይነት መልኩ እንደሚገባችሁ እኔ እንጃ። ከሁሉም ቪዲዮ ስር ከታች ሊንክ አለ። በወር 6000 ሪያል ቤታችን ቁጭ ብለን እንዴት መስራት እንችላለን የሚል ሊንክ አለ። ግቡና እዩት። እዛ ሙሉ ለሙሉ ተናገር ያለው ብያቸዋለሁ። መቼም የሆነ ቪዲዮ ፖስት ሳረግ ሁልጊዜ ስለ አንድ ነገር ማውራት የለብኝም። ይሄ ደግሞ የሚሸጣር ለሚበላም ነገር ፖስት አረጋለሁ። ሰው እናንተ ሳይዳችሁ እዩ። እችን አባባሌን ሁልጊዜ ቲክቶክ ላይ ነበር በፊት የምልላችሁ፣ አሁን ዩቲዩብ ላይ ማለት ጀምሬያለሁ። እሙህም ያህልዊን የዛሬው ቪዲዮአችን ይሄን ይመስል ነበረ። ማንኛውም ሰው እኔን ሰብስክራይብ በማድረግ ላይክ በማድረግ ኮሜንት ላይ ማየት የሚፈልገውን የምግብ አይነት በሙሉ ቢጽፍልኝ ልሰራለት ዝግጁ ነኝ። በሌላ በቆንጆ ቪዲዮ ተመልሼ እስከምመጣ ድረስ ባያ ሄልዊን